በቤተልሔምም ረሃብ በሆነበት ዘመን 4 ነፍሳት ወደ ሞዓባውያን መንደር ተሰደዱ። የሴቲቱም ስም ኑኃሚን ነበር። መጽሐፈ ሩት ምዕራፍ 1 ቁጥር 1። ኑኃሚን ደጓሴ ዛሬ ስንሆነሻል፣ ደስታ ካንቺ ርቆ ሐዘን ጸንቶብሻል። በሞዓብ ካገኘሽ ዘይትና ስንዴ እባክሽ አንቺ ሴት አትጽናኚም እንዴ? ስደተኛ ነኝ ለአገሩ እንግዳ፣ ለሞዓብ ሰዎች የሆንኩኝ ባዳ። እንባዬ ፈሷል በዓይኖቼ ሞልቶ፣ በሰው ሀገር ላይ ወዳጁን አጥቶ። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። አይዞሽ እናታችን እጅግ አትከፊ፣ ይህኔ ጭንቁን ቀን በጽናት እለፊ። ድንገት እንደ ዘበት ታሪክ ይለወጣል፣ የማይተውሽ ንጉሥ ሊረዳሽ ይመጣል። ባካችሁ ተውኝ ሩትና ዖርፋ፣ ዕድለ ቢሶች ኑሮዬም ከፋ። ልጆቼም ራቁኝ ሞት ወሰዳቸው፣ ናፍቀዋልና ወደ አባታቸው። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ኑኃሚን ኢትዮጵያ ታላቂቷ ምድር፣ ስለምን ተሞላሽ ሁከትና ሽብር? የመከራ መሬት ሆነሽ አኬልዳማ፣ እስከ መቼ ድረስ እንደዚህ ማማ? መራራውን ወይን አስቆንጭቶኛል፣ መንገዴን ሁሉ በእሾህ አጥሮብኛል። ፍቅርና ሰላም ርቋል ከቤቴ፣ ያስጨንቀኛል ብቸኝነቴ። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። ከታገሱት ሁሉም ያልፋል፣ ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያልፋል። በጊዜው ይሆናል እርሱ የፈቀደው፣ በስሙ ለሚያምኑት ነገር ለበጎ ነው። የአሕዛብን ሰይፍ